የለም በሏት። ሰለሞን አለ? የት ሄደ? አይ መልዕክት እኮ ነግሩኝ። የለም እሺ መልዕክት ትነግሩልኛላችሁ? አንነግርም። አይጥ ድመት መቼ ነው የተዋወቃችሁት? ጊዜያጣው ምትለኝ ለኔ የሚሆን ፍቅር ወረት ቢጤ ካልተገኘ ላማ በሞቴ ምን ተገኘ አሁን ምን ተገኘ ደሞ ምን ተገኘ አሁን ምን ተገኘ ደሞ ምን ተገኘ ዳንኪራ በኔ ቤት አንተ እኮ ነው የምናገረው አንተ እሺ አረቀስ ረማሽኔ እንዴ አንተን አይደለ እንደምናገረው አንተ ቴዎድሮስ አንተን አይደለ እዚህ ዘፈን ሁሉ መሪ አዎ ለድርጅቱ ነው ለኛ ድርጅት ጥሩ ነው ይሄ እኮ ጥሩ ነው በጣም ጥሩ ነው ሌላም ጊዜ እንደ ስራ እየተዋችሁ አንዳንድ ዘፈን አውጡ ጥሩ ነው እንዴ ነበር ያልከው አልገባኝ ረባህ ግባ ውሻ ድሮስ አንተ ገባሃል አንተ ደደብ አባት የገባበት ጉድጓድ ግባ ደነስ የሙስላይ እንገናኛለን ግድ የለህም ይሄን ደግሞ ጠጆ ነው የላከ ያልመጣሁት እቁብን ያህል ነገር እላይ ላይ ወድቆብኝ ነው ብሏል አንተ ግን ምን አባ እንደዚህ ያረጋል ብለዋል ጠጆ አሁን እውነት በእኔ የተነሳ ነው እንደዚህ ሆንከው ባልጠፋችክ አይገርምም ሁላችሁም ግን ከኔ ትምህርት ወዱሽ ፍጹም ሴት እንዳታው ምን ለማለት ፈልግ ከኔ ትምህርቱ ሰው ባክሽ አንቺናል ስማ አይምሮ እኔ ግን በጣም የሚከብድ ይመስለኛል ነጮቹ ምን ይላሉ መሰላችሁ አሄት ዘም በታይካሊፍ ዊዛውት ዘም ይላሉ ውርስ ትርጉሙ ግራጎን ያጥንቴ ያላንቺ ባዶናት ህይወቴ እንደማለት ነው ነጮቹ ቢሰሙ ራሱ ይገሏል ከየት ነው የምታመጣው እንደዚህ አይነት በዳዴ እኮ ነው የሚያስገኝ ዲክሽነሪ ለሌለ ቃላት እንዳለ ምን ያረበሽኳችሁ እንዴ አንብቧ ብታነብኩ ጥሩ አይ በእናታችሁ ሰው እኮ ያለው ነው ይመክሩ ምከረን ልጅ ታዲያኛ ምክር መሞክራለን እንዴ ስማ አይምሮ ካሁን በኋላ ግን አንድ ምክር ተግባራዊ ከማድረግ በፊት ወይ በራስ ላይ ወይ ባይጥል መሞከር ማለት አንተ የባሰ አይጣለን ምን ያስቃችኋል እኔ ነኝ አይጥ ወጣላሎሽ ነገር ግን I am not rat this is rat እንዳይመሽባችሁ ሄዱ እውነቱን ነው ነገ ተመጣጣለ አይደል አዎ መጣል ምንም ችግር የለም እዚህ ጋር እንዴ ያለው እሺ ምን አድርግ ነው የምትሉ የወንዶች ጉዳይ አባል ሁን you are coming the gentleman PLC ማዘር የማክበር ሰላምታችንን እያቀረብን የልጃችን እመቤት አብርሃም በቅንፍ ውስጥ ኤሚ እና የአቶ ብሩክ ወንድሙ የጋብቻ ስነ ስርዓት የሚፈጸመው እሁድ ጥር 14 ቀን 1999 ዓ.ም ስለሆነ በዚህ ዕለት ከቀኑ በ7 ሰዓት ተገኝተው የግብዣችን ተካፋይ እንዲሆኑ በአክብሮት ጠርተኖታል እናቷ ወይዘሮ ይመኙሻል የሰርግሽ ዕለት እርሜው ደርሶኛል አመስግኛለሁ ጉልባት ቢከፋኝ ምን አቅም አለኝ ምን እፈጥራለሁ ሲሰበር አምሮ ስርዓት ማሽን ትሰብራለህ እና እኔ ማላገጫ ነኝ ፍቅር የማይገባው ደነዝ ሁሉ ተሰብስቦ በስራበስ ግርግር መፍጠር አይቻልም አሁን ዛሬውንም ወደ እውነቱን ነው ጉዳዩ ሲሪየስ ነው ስለዚህ አምሮን ደግሞ
የወንዶች ጉዳይ ባል ስለሆነ ልንከባከበው የወንዶች ጉዳይ የምትሉት የእናንተ የወንዶች ጉዳይ ለኔ ምን ይጠቅመኛል? በጣም ጥሩ። የወንዶች ጉዳይ የተቋቋመው ከሴቶች ጋር ባላቸው መስተጋብር አማካኝነት ከፍተኛ ቅሬታ በተሰማቸው የዚህ የእንጨት ቤት አባላት ነው። እኔን ውሰድ። አንዷን በአንዷ እንኳን እንዳልደር የመጀመሪያ ሙጭጭ ብል ልክ እንደማስትሽ መግቢያ መውጫ ታሳጣኛለች። ሄሎ፣ አይ ማሽኑ ነው። ስራ ላይ ነኝ። እየደወልሽ አታስቸግሪኝ አላልኩሽም? እኔ ደግሞ የመረረኝ እንዳለ የሚያጋጥሙ ፋራፋሪው ነው ይሆናል አይደል? ሙድ ውስጥ ገብቼ እናትዬ ሆዴ ካላንቺ ማን አለኝ ብዬ ይሆናል አይደል? ፊልም ላይ እንደመ ፍሬንች ኪስ ልገባላስ እንዴ? ለምን እንደዚህማ አይሆንም ትለኛል። እኔ ደግሞ ምን እንደሆነ አላውቅም። ገና ዚፔን ክፍት ሳረግ ማህፀናቸው እንደ ጎበዝ በረኛ ተወርውሮ ይዘ እና እዚህ እንጨት ፈቅፍቄ የማገኘውን ገንዘብ ለእነሱ ማስወረጃ ጨረሱ። አፈር ብላ አባለን ብለህ ታወራለህ። አትቀመቅምበት። ያው የኔ ጽም መሰል ቅምቀማ ነው። ያቺም ትመጣና መስፍንዬ ለምን ጠጅ የምጠጣት? ጠጅ አልጠጣም ልጠጣ ነው። ቦርዳ ጠጣም። ያው አይምሮ የኔ ልምድ እንደምታውቀው ምግብ ላይ ነው ችግሬ። እሰራለሁ፣ እበላለሁ። ታዲያ ቤቴ ውስጥ ቀጠርያት ጎርጓዳ ሳህን የሆነ ፍትፍት ቢጤ ያላመጣችን ሴት በቀይ ካርድ ወደ መጣችበት ማንን ተወማን because I am food fighter you know ቆይ አንቺ ሴት አይደለሽ እንዴ? እና ቦንስ እኔም እኮ ወንድም አለኝ። ገንዘብ አይታስጨትበት ዝምላት ነው ሬስ የሆነ ሰርግ አለ አላልኩሽም? ለዛ ሚዜ ነኝ እንድትመጡሽ ጠብቃቸው። ኦኬ ሰርግ ወረቀት ነው ለካ። ኧረ አንቀርሙች እንመጣለን። ድሪም እንመጣለን። በቃ አሁን ስለ ሰርጉ ማሰብ እንችላለን አይደል? yes እንደሚታወቀው ያለው አንድ መጥሪያ ወረቀት እንዴት አድርገን ሰርግ ቤት እንገባለን የሚለውን ነገር በጠረጴዛ እናንተ ሄዱ ነው ያልሄድም። ስማምሩ ስትቀርማ በሷን እንዴታም ሆስፒታል የገባ ነው የሚመስለው። ስለዚህ ሄደ ማንነት ማሳየት መቻል አለበት። እንደው እዛው ሰርግ ላይ ጠብሳ ማንነትን ማሳየት አርብ እንዴ? ስለዚህ በቃ እዚህ ጋር ድንኳኑ ቢለው እሺው እንዴት ነው የምንገባው? ካልሆነ ወይ ባጥር ዝለሉ እንዴ እኔ ነው ባጥር አጥርሽ ቦኬ የለው ነው ይገባለሁ። ባካ ደሞ ዝም በል። ሁልሽም ዘዊዲንግ ክራሸር የሚለውን ፊልም እንድትያዝ ባካ አንተ ወደዛ አቦ ሰለቸኛው አትገቡም። በቃ እቴትዬ እንደምን አለሽ? ማን ቢረሳሽ ነው ወይ? አበችነ አቡቹ በስማ ደህና ነሽ ወይ? ነገር ረሳው እኮ የኔ ጌታ በጣም ምን የሰርግ ነገራሽ ምን የወንዶች ጉዳይ የሚኮራበት ምርጥ አባላቸው። ወይኔ ምን ነው እኔም እንደሱ በእናት ክራሽ የሚለውን ፊልም ባየሁት ነው። ክራሽ እኮ አይደለም ዘዊዲንግ ካሸር ነው የሰርግ ቤቱ ሳብሽ። አኬ ደግሞ አንተ አሁን ከኔ የተሻለ እንግሊዘኛ ይችላል። አሁን ያጋው የሚገርመው ነው የምታካብዱት። ፊልም ባዩ ያሰኛል ያጋባው ጋሽዬ እንደምን ነው? ወሮ በላይ ነው የምታገኝ አቡች ነኝ እኮ ዱርዬ
አንጨምላቃ ብላችሁ ደግሞ እዚህ መጣችሁ። ቤሽቲያ without dignity with not with dignity ስንት ልናገር ቤሽቲያ stupid ማትረባ ለምን እንዴ እንደዚህ ምንድነው ስንት እናወራ በዚህ ያንቺ ልጅ ነች እንዴ ኧረ ፀሐይ እህቴ ልጅ ነች በጣም ረስቻታል ታዲያስ እንደምን ነሽ አይ የዛሬ ልጆች የወንድሜ እኮ ያጎናፍር ልጅ ነው እስቲ ተዋወቁ እንደው ዝም ብላችሁ እኮ ተጋብታችሁ ታርፉታላችሁ እሱማ አይቀርም መንከር አለብኝ አንቺ ትረፊያለሽ ይቅርታ አንድ ነገር ላስቸግር ምን ችግር አለ ታዲያ አጃቢ ስለሆንኩ ፎቶ ታነሳለህ ምንም ችግር የለም 11ኛው ሰዓት የሚለውን ፊልም አይተሽዋላ እዛ ላይ እንዳለው ካሜራማን ቀውጢ ነው ማረገው ምን ታጣለ ኦኬ ባልና ሚስት ነው ሌላ ማለት የፈለከው ነገር አለ አይ ይቅርታ መቤቴ ይቅርታ አልኩኝ እኮ ይሄው ይቅርታ ይሄው ግቡ እኮ አልኩኝ አይሽ እንጂ ማትረቢ ብቻዬን አጨብጫቢ ሆኜ ልቅር እዚሁ ጠጁ ምንድነው ጉዱ አንተ ደግሞ ማን ቴዲ ይባላል በከተማ ውስጥ አለ የተባልኩኝ ሞኖ ባንድ ነኝ ማንንም መጠየቅ ይችላል ይሄንን ስራ ቀብድ ስለተቀበልኩበት እንጂ ብዙ የሰርግ ስራዎች ትቼ ነው የመጣሁት ከፈለክ ምን ምን እንዴ ሰርገኞቹ መች መጡ ኦልሞስት 10 ሚሊሜትር ነው የቀራችሁ 10 ሚሊሜትር እኛ እናቀር ነው ሄዱ ምን ይላል ትመጣታለህ ቆይ እዚህ ድርሽ ትላለህ እንግዲህ ወዛም በዚህም ቢሆን መግባት አይቀርም እሺ ይሄ መንገድ ላታም ዳን የሚቆረቆረው አሳልፈኝ መንገድ ምን ከርፋፋ ሰምረት ቆባለህ እንደ አገባብ እንደዚህ ነው አየሻ ከርፋፋ ምን ይመስላል በእግዚአብሔር ይኸውልሽ ካገኘሻቸው ሰላም በይ መንገድ አሳልፈኝ መንገድ አሳልፈኝ ይሄው ግባ አሳልፈኝ አትንካይ